ፌስለስ ቻናል ወይም ደግሞ አውቶሜሽን ቻናል ስትጀምሩ የመጀመሪያው ነገር የሚሆነው ለቻናላችሁ ትክክለኛውን ኒች መምረጥ ይሆናል ማለት ነው። ለማንኛውም ውጤታማ ለሆነ ለፌስለስ ቻናል እንደ ፋውንዴሽን የሚሆነው ትክክለኛውን ኒች መምረጥ ይሆናል ማለት ነው። ቻናላችሁ ፌስለስ እስከሆነ ድረስ ትክክለኛውን ኒች መምረጥ ይኖርባችኋል። ትክክለኛውን ኒችና ደስ የሚላችሁን ነገር ካልመረጣችሁ ብዙ ኢፈርት ልታወጡ ይችላላችሁ፣ ግን ያን ያክል ውጤታማ ላትሆኑ ትችላላችሁ። ለምሳሌ ቻናላችሁ ፌስለስ ካልሆነ ፊታችሁን እያሳያችሁ ከሆነ የምትሰሩት ያን ያክል ኦዲየንስ ለማግኘት ጊዜ አይፈጅባችሁም፣ ያን ያክል ኢፈርትም ላታወጡ ትችላላችሁ። ነገር ግን ቻናላችሁ ፌስለስ እስከሆነ ድረስ ግዴታ አሪፍ ኒች መሆን አለበት። የምትሰሩት ገንዘብም ያው በምትመርጡት ኒች ዲፔንድ ስለሚሆን ግዴታ ኒች ስትመርጡ ቆም ብላችሁ ማሰብ ይኖርባችኋል ማለት ነው። የተወሰነ ሪሰርች ማድረግ ይኖርባችኋል። ቶፕ 5 ፌስለስ ኒቾችን የምነግራችሁ ይሆናል ማለት ነው። በመጀመሪያ ግን ቪዲዮ ለብዙ ሰው እንዲዳረስ ላይክ እያደረጋችሁ ጀምሩት። ለቻናሉ አዲስ ከሆናችሁም ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ከዩቲዩብ ጋር የተገናኙና ኦንላይን ቢዝነሶችን ፖስት የምናደርግ ይሆናል ማለት ነው። ስለዚህ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። በዚህ ቪዲዮ ማሳያችሁን 5ቱን ኒቾችን ስመርጥ ብዙ ነገር ከግምት ውስጥ በማስገባት ነው። አንደኛ የብዙዎቻችሁ ችግር የሆነው ኮሜንትም ላይ እንዳየሁት ከሆነ አብዛኞቻችሁ ቪዥዋል ከየት ነው የምናገኘው፣ በጣም ለመስራት ውስብስብ ነው እያላችሁኝ ነው። ዛሬ መረጥኩላችሁ በጣም ቀላል ናቸው ለመስራት፣ ያን ያክል ውስብስብ አይደሉም። በተጨማሪም ደግሞ አርፒኤማቸው በጣም ከፍተኛ ነው። ይሄ ቪዲዮ 2 ፓርት ነው የሚኖረው። በመጀመሪያ ኒቾቹን ኢን ዲቴል እናይና ከዛ በኋላ መጨረሻ ላይ ቪዲዮ እየሰራና ያለን ማለት ነው። ከና አሰራሩ ነው ማሳያችሁ። ለሁሉም ኒቾች ቪዲዮ አሰራሩ ስቴፑ ምናምን አንድ አይነት ነው፣ ተመሳሳይ ነው። ስለዚህ አንዱን ኒች መርጠን ቪዲዮ እንሰራለን ማለት ነው። ቪዲዮን እስከ መጨረሻ ካያችሁት ደግሞ ሙሉ በሙሉ ፍሪ የሆነ ኢሜጅ ጀነሬት የሚያደርግልን ኤአይ ያሳያችኋለሁ ማለት ነው። የመጀመሪያው ኒች ላይፍ ስታይል ወይም ደግሞ ፐርሰናል ዴቨሎፕመንት። ይሄኛው አይዲያ በጣም ሰፊ አይዲያ ነው፣ በውስጡ በጣም ብዙ ካታጎሪዎችን የያዘ ነው። ስለዚህ የቪዲዮ አይዲያ ሊያሳስባችሁ አይችልም ማለት ነው ይሄንን ኒች ከመረጣችሁ። ለምሳሌ ስለ ሰልፍ ኢምፕሩቭመንት ልትሰሩ ትችላላችሁ፣ ስለ ዲሲፕሊን፣ ታይም ማኔጅመንት፣ ሜንታል ሄልዝ፣ ኢቨን ስለ ፋይናንስ ማጠቃለል ትችላላችሁ። ስለ ማይንድ ሴት እና እንዲሁም ደግሞ ስለ ሄልዝ አጠቃላችሁ መስራት ትችላላችሁ። ይሄንን ኒች ለየት የሚያደርገው ነገር ብዙ ኦዲየንስ አለው። ከትናንሽ እስከ ትላልቅ ሰዎች መከታተል የሚችሉት አይነት ኒች ነው። ችግር የሌለበት ሰው የለም። ሁሉም ሰው ራሱን ማሻሻል ይፈልጋል። ስለዚህ በጣም ብዙ ኦዲየንስ አለው ማለት ነው። ይሄኛውን ቻናል ገብታችሁ ማየት ትችላላችሁ፣ እንደ ኢንስፓይሬሽን መጠቀም ትችላላችሁ። ሁሌም እንደምላችሁ በመረጣችሁት ኒች መሰረት ቻናላችሁ ይፈልጋችሁ ከነሱ እንደ ኢንስፓይሬሽን መውሰድ ትችላላችሁ ማለት ነው። ስለዚህ ይሄኛውን ቻናል ገብታችሁ ብታዩት አሪፍ ነው። 140,000 ሰብስክራይበር አለው እና ሾርት ቪዲዮዎችንም ፖስት ያደርጋል። ገብታችሁ ቼክ አድርጉት። ሁለተኛው ደግሞ ስለ ስፒሪቹዋሊቲ ነው። ይሄኛው በጣም ብዙ ካታጎሪ አለው። ለምሳሌ ስለ ማይንድፉልነስ ልትሰሩ ትችላላችሁ፣ ስለ ማኒፌስቴሽን፣ ስለ ኢነርጂ ሂሊንግ፣ ስለ ስፒሪቹዋል አዌክኒንግ ልትሰሩ ትችላላችሁ፣ ስለ ሜዲቴሽን ልትሰሩ ትችላላችሁ። ይሄኛው ለመስራት በጣም ቀላል ነው። ዩቲዩብ ላይ ገብታችሁ ስለ ስፒሪቹዋሊቲ የተሰሩ ቻናሎችን ብታዩ የቮይስ ኦቨርና የሰብታይትል ጉዳይ ነው እንጂ ሌላ ምንም የሚያደርጉት ነገር የለም። አንድ ኢሜጅ ይጠቀማሉ ለ20 ደቂቃ። ለምሳሌ ለ20 ደቂቃ ቪዲዮ ከ10 የማይበልጥ ኢሜጅ ነው የሚጠቀሙት። አንዱን ኢሜጅ በጣም ረጅም ያደርጉትና ቴክስት መጨመር፣ ሌላ ምንም አዲስ ነገር የለውም። በዋነኝነት የሚጨነቁት ቮይስ ኦቨሩ ላይ እና መልእክቱ ላይ ነው ማለት ነው። ለምሳሌ ይሄኛውን ቻናል ገብታችሁ ቼክ ማድረግ ትችላላችሁ። 336,000 ሰብስክራይበር አለው። ከዚህ ቻናል ኢንስፓይሬሽን መውሰድ ትችላላችሁ። ቻናሉ የተከፈተው ራሱ በቅርብ ነው። እዚህ ጋር እንደምታዩት ኦክቶበር 28 2023 ላይ ተከፈተው። ስለዚህ በአጭር ጊዜ ውስጥ ነው ማሳደግ የቻለው ማለት ነው። እንዳልኳችሁ ሌሎችንም ቻናል እየገባችሁ ቼክ ማድረግ ትችላላችሁ። ሶስተኛው ደግሞ ሂስትሪ ነው። ይሄኛውም በጣም ብዙ ኦዲየንስ ነው ያለው። አብዛኛው ሰው ስቶሪ ቴሊንግ ይፈልጋል። ሂስትሪ በባህሪው አቴንሽን መያዝ ይችላል። ስለዚህ ከትንሽ እስከ ትልቅ በጣም ብዙ ኦዲየንስ ነው ያለው ሂስትሪ ላይ ማለት ነው። በዛ ላይ ደግሞ ለመስራትም ቀላል ነው። ኤአይ ጀነሬት የተደረጉ ኢሜጆችን መጠቀም ትችላላችሁ። ሙሉ በሙሉ ፍሪ የሆነ ኢሜጅ ጀነሬተር አሳያችኋለሁ ወደ በኋላ ላይ ማለት ነው። ስለዚህ ይሄኛውም በጣም ብዙ ካታጎሪ ያለው። ስለ ሲቪላይዜሽን ልትሰሩ ትችላላችሁ፣ ስለ አንሸንት ፋክትስ፣ ስለ አንሸንት ፊሎሶፊ ልትሰሩ ትችላላችሁ። በጣም ብዙ ነው እና ቻናሎችን ገብታችሁ ቼክ ብታደርጉ ለረጅም ቪዲዮ የተወሰነ ኢሜጅ ነው የሚጠቀሙት። በተጨማሪም ደግሞ ይሄኛውን ቻናል እንደ ኢንስፓይሬሽን መውሰድ ትችላላችሁ። ስለዚህ ይሄኛውን ገብታችሁ ቼክ አድርጉት። ኤዲቲንግ ላይ ደግሞ ጎበዝ ከሆናችሁ እንደዚህኛው ቻናል መስራት ትችላላችሁ። ሙሉ ቪዲዮ ማፕ አኒሜሽን ነው የሚጠቀመው። ስለዚህ ጎበዝ ከሆናችሁ ኤዲቲንግ ላይ በዚህ መሰረት ከሰራችሁ በአጭር ጊዜ ውስጥ ታድጋላችሁ። አራተኛው አሪፍ ከምላቸው ኒቾች ውስጥ አንዱ ደግሞ አኒማል ነው። ይሄኛው ምንም አይነት ኮምፒቲሽን የለበትም ማለት ይቻላል። እንደውም እስካሁን ያሳየኋችሁ የተወሰነ ኮምፒቲሽን አለባቸው። ይሄኛው ዩቲዩብ ላይ ብትገቡ በቻናል ደረጃ ያን ያክል ቻናል የለም። ስለዚህ ተጠቃሚ ትሆናላችሁ ስለ አኒማል መስሩ ከሆነ። በተጨማሪም ደግሞ አይዲያ አይጠፋም፣ ምክንያቱም በጣም ብዙ አኒማል ነው ያለው። ኮምፓሪዥን መስራት ትችላላችሁ፣ ስለ ቢሄቪየራቸው መስራት ትችላላችሁ፣ ስለ ላይፍ ስታይላቸው በተጨማሪ መስራት ትችላላችሁ። ለምሳሌ ይሄኛውን ቻናል ገብታችሁ ብታዩት 218,000 ሰብስክራይበር አለው። ሙሉ ቪዲዮ ስለ አኒማሎች ነው። ስለዚህ ከዚህ የተወሰነ ኢንስፓይሬሽን መውሰድ ትችላላችሁ። ስለዚህ ስለ አኒማል በጣም አሪፍ ኒች ነው ብዬ አስባለሁ። አምስተኛውና የመጨረሻው አሪፍ ነው ብዬ ያሰብኩት ባዮግራፊ ነው። ስለዚህ ኒች ባለፈው ቪዲዮ ሰርቻለሁ፣ እሱን ገብታችሁ ማየት ትችላላችሁ።
ስለ ባዮግራፊ ለምሳሌ ስለ ሴሌብሪቲዎች ባዮግራፊ ልትሰሩ ትችላላችሁ። ስለ ሂስቶሪካል ፊገር ታሪክ ሰርተው ስላለፉ ሰዎች መስራት ትችላላችሁ። እንዲሁም ደግሞ ክሪሚናልና ኮንትሮቨርሻል ስለሆኑ ሰዎች መስራት ትችላላችሁ። ስለ አትሌቶችና ስለ ስፖርት ሌጀንዶች መስራት ትችላላችሁ። ለምሳሌ ይሄኛው ባለፈው ያሳያችሁ ቻናል ነው። ይሄኛውን ገብታችሁ ቼክ ማድረግ ትችላላችሁ። ልክ እንደዚህ ያደርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ይሄኛውን እንዳልኳችሁ እንደ ኢንስፓይሬሽን መውሰድ ትችላላችሁ። እስካሁን የነገርኳችሁ አይዲያዎች በቻት ጂፒቲ እና በቮይስ ኦቨር ብቻ የሚሰሩ ናቸው እንዳለ ማለት ነው። ስለዚህ በጣም ሲምፕል ናቸው። በተጨማሪም ደግሞ አርፒኤማቸው በጣም ከፍተኛ ነው። በአቨሬጅ ከ5 እስከ 8 የሚሆን አርፒኤም አላቸው ማለት ነው ሁላቸውም። ከፍተኛ ደግሞ ከ10 እስከ $15 አርፒኤማቸው ሊደርስ ይችላል ማለት ነው። ስለዚህ አንዱን መርጣችሁ መስራት ትችላላችሁ። ስለ ኒሾቹ ይህን ያክል ካልኳችሁ አሁን ደግሞ ስለ ቪዲዮ አይዲያ እናውራ። አይዲያ ስትፈልጉ በደንብ ሪሰርች ማድረግ ይኖርባችኋል። ለምሳሌ አሁን አንዳንድ ጀማሪ ሰዎች ቪዲዮ ኮፒ ሲያደርጉ ያለውኝ ለምሳሌ በእነሱ ኒች ስር በጣም ቫይራል የሄደ ቪዲዮ ይፈልጉና ዩቲዩብ ላይ 10 ሚሊዮን እና 15 ሚሊዮን የታየ ቪዲዮ ይፈልጉና እሱን ኮፒ አድርገው ይሰሩታል። እንደዛ ሲሆን 10 ሚሊዮን ቪዲዮ ካለው ጋር ኮምፒት እያደረጋችሁ ነው ማለት ነው። ስለዚህ እንደዛ መሆን የለበትም። ዩቲዩብ ራሱ አልጎሪዝሙ ለሰው ሰጀስት የሚያደርገው በጣም የታዩት ቪዲዮዎች ነው። ሰርችም ሲደረግ የሚገኘው በጣም የታየው ቪዲዮ ነው። ስለዚህ ኮምፒት ማድረግ አትችሉም ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ምንድነው ያልተሰራ ነገር ነው መስራት ያለባችሁ። ያልተሰራ ስላችሁ ሙሉ በሙሉ ያልተሰራ ሳይሆን ያን ያክል ቫይራል ያልሄደ ነገር አዲስ ነገር ማለት ነው። ሙሉ በሙሉ አዲስ ነገር ባታገኙ እንኳን የተወሰነ ነገር ማሻሻል ይኖርባችኋል። ስለዚህ አትሊስት ታይትሉን ማሻሻል ይኖርባችኋል። የተወሰነ ነገር መቀየር ይኖርባችኋል። አሁን ደግሞ ቪዲዮ እየሰራው አሳያችኋለሁ ማለት ነው። ስለዚህ እስከ መጨረሻው ተከታተሉኝ። ለምሳሌ ስፒሪቹዋሊቲ መርጬ አንድ ቪዲዮ እየሰራው አሳያችኋለሁ። ቪዲዮ አሰራሩ ለሁሉም ኒቾች በጣም ተመሳሳይ ነው። ስለዚህ አይዲያ መርጫለሁ። አይዲያ ምንድነው? ስለ ማይንድፉልነስ ነው የምሰራው። እሱን እየሰራው አሳያችኋለሁ። የቪዲዮ አይዲያ ካላገኛችሁ ቻት ጂፒቲን መጠየቅ ትችላላችሁ። ለምሳሌ ስለ ስፒሪቹዋሊቲ ቻናል አለኝ፣ ስለዚህ የቪዲዮ አይዲያ ሰጀስት እንድታደርገኝ ብዬ ጠየቅኩት። ስለዚህ አሁን ያመጣልኛል። እዚህ ጋር እንደምታዩት በጣም ብዙ አይዲያ አምጥቶልኛል። ስለዚህ ከነዚህ ውስጥ ደስ ያላችሁን አይዲያ መምረጥ ነው። ለምሳሌ እዚህ ጋር ዋት ስፒሪቹዋል አዌኪኒንግ ብለ መስራት ትችላለህ አለኝ። እዚህ ጋር ደግሞ ሃው ቱ ስታርት ስፒሪቹዋል ጆርኒ ስለ ማኒፌስቴሽን አለ። እዚህ ጋር ስፒሪቹዋሊቲ ቨርሰስ ሪሊጅን አለ። ስለዚህ የፈለኩትን አሁን ከዚህ መርጬ መስራት እችላለሁ። ስለዚህ አሁን እኔ ስለ ማይንድፉልነስ እየሰራው አሳያችኋለሁ ማለት ነው። ስክሪፕት ከመጻፋችን በፊት አውትላይን እናዘጋጃለን በደንብ አሪፍ አድርጎ ጀነሬት እንዲያደርግልን ማለት ነው። ስለዚህ አሁን ቻት ጂፒቲን ጠይቀዋለን። ስለዚህ ምን አልኩት? ስለ ማይንድፉልነስ የ2 ደቂቃ ቪዲዮ ለዩቲዩብ ቻናሌ መስራት ፈልጋለሁ። በመጀመሪያ አውትላይን ጻፍልኝ አልኩት። እዚህ ጋር የረሳሁት ነገር ለእያንዳንዱ ሲን ኢሜጅ ፕሮምፕት እንዲጽፍልን እንጠይቀዋለን ማለት ነው። በዚሁ አካተን አንድ ላይ። ስለዚህ በቀላሉ ኢሜጅ ጀነሬት ለማድረግ ሌላ ፕሮምፕት ያስፈልግንም እዚሁ አንድ ላይ ይጽፍልናል ማለት ነው። ስለዚህ አሁን እዚሁ ላይ ይሄ እንዳለ ይሄ ራሱ እንዳለ የመጀመሪያውን አምጥቼ ኮፒ አድርጌ አስገባለታለሁ ማለት ነው። እዚህ ጋር የመጀመሪያውን አውትላይን ኮፒ አድርግና የመጀመሪያውን አውትላይን ኮፒ አድርግና አስገባለታለሁ። ከዛ በዚህ መልኩ ይጽፍልኛል ማለት ነው። ለመጀመሪያው ሲን እዚህ ጋር እንደምታዩት አጭር ነው፣ ሁክ ስለሆነ አጭር ነው በጣም። ኢሜጅ ፕሮምፕቱን እዚህ ጋር እንደምታዩት አምጥቶልኛል። ስለዚህ ቀጣይ ደግሞ ምን አደርጋለሁ? መጀመሪያ ስላዘዝኩት አሁን መጻፍ አይጠበቅብኝም። ቀጥታ ሄድና ሁለተኛውን አውትላይን አምጥቼ አስገባለታለሁ። ኮፒ አድርጌ ሁለተኛውን አውትላይን አስገባለሁ ማለት ነው። ከዛ በተመሳሳይ መልኩ ያመጣልኛል። እዚህ ጋር እንደምታዩት ኢሜጅ ፕሮምፕቱን እዚህ ጋር አምጥቶልኛል እንደቀድሞ። ስክሪፕቱን ደግሞ እዚህ ጋር አምጥቶልኛል። እዚህ ጋር አጭር የሆነው ያው የ2 ደቂቃ ቪዲዮ አድርግልኝ ስላልኩት ነው አጭር የሆነው። እናንተ ደቂቃውንም መወሰን ትችላላችሁ። ከዛ በመቀጠል አሁንም ሶስተኛውን አውትላይን አምጥቼ አስገባለሁ። እንደዚህ ያደርጋችሁ የእናንተን አውትላይን ለእያንዳንዱ ጀነሬት ታደርጋላችሁ ማለት ነው። አሁንም ቀጣይ ላይ ሄድና አምጥቼ አስገባለታለሁ። በዚህ መልኩ ስክሪፕታችሁን ትጽፋላችሁ ማለት ነው። ከዛ በመቀጠል ስክሪፕታችንን ወደ ጉግል ዶክ እንወስዳለን ወይም ደግሞ እናንተ ወደሚመቻችሁ ወደ ወርድም ሊሆን ይችላል ወስዳችሁ እንዳይዘብራረቅ ማስቀመጥ። ጉግል ዶክ እዚሁ ላይ መክፈት ትችላላችሁ። አዲስ ታብ ትከፍቱና ጉግል ዶክ ብላችሁ ጽፉ ያመጣላችኋል። ከዛ እያንዳንዱ ስክሪፕት ከነ ኢሜጅ ፕሮምፕቱ ወደ ጉግል ዶክ እንወስዳለን ማለት ነው። ኮፒ ያደርግን ከነ ኢሜጅ ፕሮምፕቱ እዚህ ጋር ኮፒ ያደርግና ወደ ጉግል ዶክ ወስደዋለሁ። እናንተ ስክሪፕት ጀነሬት ስታደርጉ ኢሜጅ ፕሮምፕት እንኳን ባታዙት ራሱ ያዘጋጅላችኋል ለእያንዳንዱ ሲን። ግን አሁን ኢሜጅ ፕሮምፕት ብትጠይቁት
ሞር አሪፍ የሆነ ኢሜጅ ለማግኘት ይረዳችኋል ማለት ነው። ስክሪፕታችንን በዚህ መልኩ እናስቀምጣለን ማለት ነው። በመቀጠል ኢሜጅ ጀነሬት እናደርጋለን ማለት ነው። ቅድም እንደነገርኳችሁ ሙሉ በሙሉ ፍሪ የሆነ ኢሜጅ ጀነሬተር አለ። እሱን አሳያችኋለሁ። ጉግል ላይ ትገቡና ኢሜጅ ኤፍኤክስ ብላችሁ ጽፉ ይመጣላችኋል። ሙሉ በሙሉ ፍሪ ነው። እሱን መጠቀም ትችላላችሁ። በተጨማሪም ደግሞ ሊዮናርዶ ኤአይ አለ። በየቀኑ ይሰጣችኋል ፍሪ። እሱንም መጠቀም ትችላላችሁ። ያለበለዚያ ደግሞ ከጉግል ላይ ኢሜጅ ዳውንሎድ እያደረጋችሁ ክሮፕ እያደረጋችሁ መጠቀም ትችላላችሁ። ከዛ በኋላ እዚች ጋር ፕሮምፕታችንን አምጥተን እናስገባለን ማለት ነው። የመጀመሪያውን አምጥቼ ላስገባለት አምጥቼ ያስገባና እዚህ ጋር ክሬት ምትላለች። እሷን አንዴ እናካለው ያመጣላችኋል ማለት ነው። እንደዚህ አምጥቶልኛል። ከነዚህ ውስጥ እዚህ ጋር ዳውንሎድ ምልክታለች። እሷን አንዴ ነክቼ ዳውንሎድ ማድረግ ይችላልው። በመቀጠል ለሁለተኛው ደግሞ ፕሮምፕቱን ኮፒ አድርጌ ወስዳለሁ። ከዛ እዚህ አምጥቼ ፔስት አደርጋለሁ ማለት ነው። እዚህ ጋር እንደምታዩት 4 ኢሜጅ አምጥቶልኛል። 4 ነው የሚሰጣችሁ። ስለዚህ ደስ ያላችሁን እዚህ ጋር ዳውንሎድ ምልክታለች። እሷን ስትጫኑ ዳውንሎድ ያደርግላችኋል ማለት ነው። በተመሳሳይ መልኩ ለሁሉም እንደዚህ ያደርጋችሁ ጀነሬት ታደርጋላችሁ። በተጨማሪም ደግሞ ከጉግል ላይ የምትፈልጉትን አይነት ፎቶ መውሰድ ትችላላችሁ። ለምሳሌ ጉግል ላይ ተገቡና ጉግል ላይ ገብታችሁ የፈለጋችሁትን ነገር ሰርች ማድረግ ትችላላችሁ። ለምሳሌ አሁን ስለ ማይንድፉልነስ እዚች ጋር ኢሜጅ ምትላለች። እሷ ላይ አድርጋችሁ ሰርች ስታደርጉ ያመጣላችኋል። ለምሳሌ አሁን የስፒሪቹዋሊቲ ቻናሎች አሁን በብዛት አይታችሁ ከሆነ የሚጠቀሟቸው እንደዚህ አይነት ኢሜጆች ናቸው። ስለዚህ ከዚህ ውስጥ እናንተ ዳውንሎድ ያደርጋችሁ መጠቀም ትችላላችሁ። ለምሳሌ አሁን እዚህ ጋር በጣም ማአት አሉ። ራይት ክሊክ ታደርጉና ሴቭ ኢሜጅ አስ ምትላለች። እሷን አንዴ ስትነኩ እዚህ ጋር ፋይል ታይፑ ጄፒኢጂ ወይም ደግሞ ፒኤንጂ መሆኑን ቼክ ታደርጉና ሴቭ ምትለውን ትነካላችሁ። ከዛ ዳውንሎድ ያደርግላችኋል ማለት ነው። በተጨማሪም ደግሞ ዩቲዩብ ላይ ተገቡና ከዩቲዩብ ላይ ስክሪን ሪከርድ ማድረግ ትችላላችሁ። ባለፈው እንደነገርኳችሁ ለምሳሌ ዩቲዩብ ላይ ገብታችሁ ለምሳሌ ስለ አኒማል ከሆነ የምትሰሩት ለምሳሌ አሁን ስለ ኤሌፋንት የሰራችሁ ከሆነ ከተለያየ ቪዲዮ ላይ የተወሰነ ስክሪን ሪከርድ ማድረግ ትችላላችሁ። ለምሳሌ ከዚህ ቪዲዮ ላይ የተወሰነ ስክሪን ሪከርድ ማድረግ ትችላላችሁ። ለምሳሌ አሁን እዚህ አካባቢ ትሄዱና የተወሰነ ሪከርድ ካደረጋችሁ በኋላ ደግሞ ትንሽ ደግሞ አለፍ ትሉና ሪከርድ ታደርጋላችሁ። እንደዛ ያደርጋችሁ ከተለያየ ቪዲዮ ላይ ማጠራቀም ትችላላችሁ። ስለ ሂስትሪ የምትሰሩ ከሆነ ባዮግራፊ የምትሰሩ ከሆነ በዚህ መልኩ ቪዥዋል ማግኘት ትችላላችሁ ማለት ነው። አንደኛ በኤአይ ጀነሬት ማድረግ፣ ሁለተኛ ደግሞ ከጉግልና ከዩቲዩብ ላይ መውሰድ ማለት ነው። ስለዚህ አሁን ካፕከት ላይ ተገቡና እየቆራረጣችሁ ኢሜጆች መሃል ላይ ያስገባችሁ ኤዲት ማድረግ ነው ማለት ነው። በጣም ሲምፕል ነው። ስለዚህ ዛሬ ቪዲዮ ይመስል ነበር። መልካም ቀን።